የቀድሞው የሊቢያው ፕሬዝዳንት ሙሐመድ ዑመር ጋዳፊ ልጅ ሰይፍ አልኢሳም በመኖሪያ ቤቱ ተገሎ ተገኘ። የ53 ዓመቱ ሰይፍ አልኢሳም በአንድ ወቅት የአባቱ አልጋ ወራሽ ተደርጎ ይታሰብ የነበረ ሰው ነው። የሊቢያ ዜና ወኪል እንደዘገበው የሰይፍ አልኢሳም የፖለቲካ ቡድን መሪ ግድያውን አረጋግጠዋል። ጠበቃው ለአሶሲኤትድ ፕሬስ እንደተናገሩት በዚንታን ከተማ በሚገኘው መኖሪያ ቤቱ 4 አባላት ያሉበት የኮማንዶ ቡድን ግድያውን ፈጽመውበት፣ ሌላ በኩል ደግሞ እህቱ ለሊቢያ ቴሌቪዥን እንደተናገረችው ሰይፍ አልኢሳም የሞተው በአልጄሪያና በሊቢያ ድንበር ላይ ነው ትላለች። ሰይፍ አልኢሳም ጋዳፊ እንደ አውሮፓውያን አቆጣጠር ከ1969 ጀምሮ ለሊቢያን በመሩበት በ2000 ህዝባዊ አመፅ ግድያ በተገደሉበት በአባቱ ዑመር ጋዳፊ ዘመን ከእሳቸው ቀጥሎ በሀገሪቱ እጅግ ተደማጭነት ያለው የሚፈራ ሰው ነበር። በ1972 የተወለደው ሰይፍ አልኢሳም እንደ አውሮፓውያን አቆጣጠር ከ2000 ጀምሮ የጋዳፊ አገዛዝ እስከተገረሰሰበት ድረስ ሊቢያ ከምዕራባውያን ጋር የነበራትን ግንኙነት በማደስ ረገድ ቁልፍ ሚና ተጫውቷል። ምንም እንኳን መንግስት ውስጥ ይፋዊ ስልጣን ባይኖረውም የአባቱን ስልጣናዊ የኒውክሌር መሳሪያ ፕሮግራሞችን እንዲቋረጡ ያደርጓቸው የነበሩትን ከፍተኛ ድርድሮችን በቋሚነት መርቷል። በዚህም በሊቢያ ላይ ተጥሎ የነበሩትና ዓለም አቀፍ ማዕቀቦች እንዲነሱ ምክንያት ሆኗል። ሰይፍ አልኢሳም በ2011 የጸረ መንግስት ተቃውሞዎችን በጭካኔ በማፈን ሂደት ውስጥም ትልቅ ሚና የነበረው ነበር በሚል ተከሷል። የአባቱን አገዛዝ ከወደቀ በኋላ በቢዝንታን ከተማ በሚገኘው ተቃቃይ ሚሊሻ ወድቆ ለ6 ዓመታት ያህል ታስሮ ቆይቷል። የሰብአዊ መብት ጥሰት ተፈጽሞበታል በሚል ዓለም አቀፍ ፍርድ ቤትም ይፈለግ ነበር። በ2015 ደግሞ በሊቢያው መዲና ትሪፖሊ በሚገኘው ፍርድ ቤት በሌብነት የሞት ፍርድ ተፈርዶበት ነበር። ይሁንና በምስራቅ ሊቢያ ቶምቡርኩ በሚገኘው ሚሊሻ አማካኝነት በ2017 በምህረት አዋጅ ከእስር ተለቆ ነበር።